ከዘመዶቻችሁ ጋር በሰላም መኖር ከፈለጋችሁ እነዚህን 5 ነገሮች በደንብ ማወቅ ይኖርባችኋል። በደንብ አዳምጡኝ። አንደኛ፣ የወሰን ጥበብ መጠቀም፣ የግል ህይወታችሁንና ሚስጥራችሁን መጠበቅ። የፋይናንስ ጉዳይ ወይም የቤተሰብ ጉዳይ፣ የባልሽን የሚስትህን ሚስጥር በደንብ መጠበቅ ይኖርባችኋል። የወደፊት እቅዶቻችሁንና ገቢያችሁን ለቤተሰብ ሙሉ በሙሉ የምትናገሩ ከሆነ ለመገብገምና ወይም ለቅናት በር እየከፈታችሁ ስለሆነ የምታወሩትና የማታወሩትን ለቤተሰብ ለይታችሁ ማወቅ ይኖርባችኋል። ሁለተኛ፣ አይሆንም ማለት ልመዱ። ከአቅማችሁ በላይ የሆነ ጥያቄ ሲጠይቋችሁ ወይም የግል ጉዳይ ውስጥ ጣልቃ በሚገቡ ሰዓት በትህትናና በቁርጠኝነት አይሆንም ወይም እምቢ ማለት መልመድ ይኖርባችኋል። አንዳንድ ጉዳዮችን በራሳችን መንገድ ማስካሄድ ያለብን ብላችሁ የራሳችሁን ቁርጠኝነትና ውሳኔ ማስቀመጥ ይኖርባችኋል። ሶስተኛ፣ አቅምን ማወቅ። ዘመድ ምን ይለኛል በሚል ፍርሃት ብቻ የራስን ፍላጎትና ስሜት መስዋዕት ማድረግ የለባችሁም። ሰውን ለመርዳት መጀመሪያ ራስን መቻልና መረጋጋት ይኖርባችኋል። አራተኛ፣ ሰዎችን እንዳሉ መቀበል። ሁሉንም ዘመድ እንደ ምርጫችሁ ልታስተካክሉት አትችሉም። አንዳንድ ዘመዶቻችሁ በድብቅ ለእናንተ ጸሎት ያደርጋሉ። አንዳንዶቹ ደግሞ በድብቅ በእናንተ ስኬትና መኖር የሚቀኑ ይኖራሉ። ሰዎችን ባላቸው ባህሪ ልክ ቦታ መስጠት በጣም ተገቢ ነው። መልካም የሆኑትን ሰዎች ወደ ህይወታችሁ አቅርቧቸው፣ መርዛማ የሆኑትን ደግሞ ሳታስከፉና ሳትሳደቡ ቃስ ብላችሁ ከህይወታቸው ከእናንተ ህይወት ማስወጣት ግድ ይላችኋል። አምስተኛ፣ ከነገሮች ራስን ማግለል። ሁሉንም የዘመድ ወሬና ትችት በልባችሁ አታያዙ። አንዳንድ ወሬዎችን ችላ በሉ። ስለ እናንተ የተወራ ወሬ እንኳን እናንተ ጋር ቢደርስ ለዛ ምላሽ በፍጥነት አለመስጠት። ነገሮችን በተረጋጋ መንፈስ አስባችሁ የምትናገሩት ነገር ለውስጣችሁ ሰላም ይሰጣችኋል። ከእናንተ የተለየ ሀሳብ አምጥተው እናንተን ሊያበሳጯችሁ ከሚያስቡ ዘመዶቻችሁ ረዝም ክርክር ውስጥ መግባት የለባችሁም። በፈገግታ ማለፍ መልካምነት ነው። ራሳችሁን ከማይጠቅም ስሜትና ወይም ክርክር ማውጣት ይኖርባችኋል። ይመቻችሁ። በቀጣይ እንገናኝ።